ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። ከማዘጋጃ ቤታዊ አገልግሎት ጋር ተያይዞ የሚስተዋሉ የመልካም አስተዳደር ችግሮችን መፍታት የሚያስችል የዲጂታል አገልግሎት ተግባራዊ እያደረገ እንደሚገኝ በከፋ ዞን የዋቻ ከተማ ማዘጋጃ ቤት አስታወቀም። የዲጂታል አገልግሎት የደንበኞችን እንግልትና የዘርፉን ባለሙያ ድካምም የሚቀንስ እንደሆነም ተመላክቷል። ተጨማሪውን ብሩክታይት ብራኑ ይዛለች። የዋቻ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ አቶ ደነቀ ክፍሌ እንደገለጹት ማዘጋጃ ቤትን ማዘመን ወይንም ዲጂታላይዜሽን በማስፋፋት የደንበኞችና የባለሙያዎችን ጊዜ እየቆጠበ እንደሚገኝ ገልጸዋል። ዲጂታላይዜሽን ልነሳና ይሄ ዘርፈ ብዙ ተግባራት አሉ። ከዛ ውስጥ የመጀመሪያው የደንበኞችን ፋይል የባለጉዳይን ፋይል ስካን ማድረግ ነው። ወደ እቅዳችን 3250 ፋይል ነበረ ስካን የምናደርገው። ከዛ ውስጥ 3105 ፋይል ስካን አድርገን ሲስተም ውስጥ ገብቷል። ስለዚህ እነዚህ 3105 ግለሰቦች ወይም ፋይሎች እያንዳንዱ ግለሰብ ሲመጣ ከሲስተም ውስጥ አወጥተን ግለሰቦችን ማስተናገድ እንችላለን። ከዚህ አንጻር ይሄኛው ሲስተም አንደኛው ሰዎቹ ወይ ግለሰቦቹ ጊዜያቸውን በአግባቡ እንዲጠቀሙ ያደርጋል። የባለሙያን ጊዜ ይቆጥባል። አገልግሎትን በቶሎ ተደራሽነት ያደርጋል። ከዛ ባለፈ ግን ማዘጋጃ ቤት ላይ የሚነሱ የተለያዩ የመልካም አስተዳደር ችግሮችን ይፈታል። የመልካም አስተዳደር ችግር ማለት ምንድነው? ግለሰብ ይመጣል፣ ፋይል ዛሬ አልተገኘም ይባላል፣ ነገ አልተገኘም ይባላል፣ ሳምንት ና ይባላል። ቀጠሮ ይሰጥና በዚህ ውስጥ ብዙ መንገላታት የነበረውን ይፈታል ማለት ነው። ከዚህ አንጻር የመጀመሪያው ጠቀሜታው ጊዜን ከመረዳት ጊዜን ከመጠቀም አንጻር እየተጠቀምንበት ያለ ነው። ቀሪዎቹ ወደ 195 ፋይል በዚህ በቅርብ ጊዜ ስካን ተደርጎ ሙሉ በሙሉ ወደ ሲስተም ይገባሉ። ከዛ ባለፈ ሙሉ ፋይል ስካን ስናደርግ ለዛ የሚሆን ግብዓት አቅርበናል። ያው ይህንን ፕሮግራም ስንሰራ ሶፍትዌር ዴቨሎፕ ያደረጉ ካምፓኒዎች አሉ። መሐመድ አሚን እና ጓደኞቹ የሚል ካምፓኒ ነበረ። ይህ ካምፓኒ መጀመሪያ ውል ሲገባ ሲስተሙን ብቻ ወይ ሶፍትዌሩን ብቻ ዴቨሎፕ ለማድረግ ወደ 1.2 ሚሊዮን ብር ነው ውል የገባው። ከዛ ባሻገር ግን ስካነር መግዛት አለ፣ ኮምፒውተሮችን መግዛት አለ፣ ዘመናዊ ኮምፒውተሮችን። እነዚህን ሁሉ ገዝተን ቢያንስ ወደ 2.2 ሚሊዮን እና ከዛ በላይ ብር ወጪ አድርገን ስራውን ገብተናል። በተጨማሪም የዲጂታል ሲስተሙ የተለያዩ የክፍያ ስርዓቶችን የሚያከናውን እንደሆነ ተናግረዋል። ግለሰብ ካለበት ቦታ ሆኖ ተግባራትን ይፈጽማል ማለት የክፍያ ስርዓትን፣ ሳይት ፕላን ማስነሳትን፣ መምጣት ያለበትን አሊያ ደግሞ ማዘጋጃ ቤት ላይ ለአንድ ተግባር ሲመጣ ምን ነገሮችን ይዤ እመጣለሁ የሚለውን ተረድቶ ከቤቱ ይዞ ይመጣል። ከዚህ አንጻር ከቴሌ ጋር ውል ገብተናል ማለት ውል ለመግባት ዝግጅት ጨርሰናል። ክላውድ ሰርቨር እነሱ ጋር ጫንና ይከፈትልናል። በዛ መሰረት ለእያንዳንዱ ዩዘር አይዲ ይሰጥና በዛ መሰረት በሲስተም ውስጥ እየገባ አገልግሎት መጠቀም የሚችል መሆኑን ለማሳወቅ ነው። ይሄ ሲሆን ደግሞ እያንዳንዱ ግለሰብ ጊዜውን በአግባቡ ተጠቅሞ ጉዳዮችን በአግባቡ ይጨርሳል። ከዛ ባለፈ ደግሞ የማዘጋጃ ቤት አገልግሎት አሰጣጥን ወደ ዘመናዊነት ይወስዳል። ከሌሎች ከተሞች ጋር ተወዳዳሪ ተፎካካሪ ሆነን ከወረቀት ንክኪ የሆነ አገልግሎት ሰጥተን ህዝብን እናረካለን የሚል እሳቤ ይዘን ወደዚህ ገባ ነው። በከተማው የመንገድ፣ የመብራት፣ የውሃ፣ የጤናና የተለያዩ መሰረተ ልማቶችን ተደራሽ ለማድረግ በትኩረት እየተሰራ እንደሚገኝ አቶ ደነቀ አብራርተዋል። እዚህ በ6 ወር ውስጥ ብዙ የሰራናቸው ስራዎች አሉ። ለምሳሌ ከመብራት አንጻር ያማና ወሻ ሰፈር ላይ 2 ትራንስፎርመር ወደ አጠቃላይ ከመስመር ዝርጋታው ጭምር ወደ 5 ሚሊዮን ብር በሚጠጋ ገንዘብ 2 ትራንስፎርመር በዚህ አመት በዚህ ሳምንት ውስጥ ነው ወደ ስራ የገባውና 2 ትራንስፎርመር አቁመናል። ስለዚህ ከዛ ባለፈ ደግሞ እዚህ ቅዳ መስመር ላይ ግብርና ሰፈር ላይ እዚህ አልፎ ደግሞ አዲስ ከተማ የሚባል ሰፈር ላይ የመብራት ዝርጋታዎችን በእነዚህ በ4-5 ሰፈሮች ላይ አቋቁመና 2ቱ ላይ የትራንስፎርመር ማስቀመጥ ተግባር ፈጽመናል። ከዛ ባለፈ ሌላኛው እዚህ ዋቻ ላይ ብዙ ጊዜ ለብዙ ዘመናት ጥያቄ ነበረው የሁለተኛ ደረጃ መንገድ ነው። ይህንን ደግሞ ከሀያት ኮንስትራክሽን እኛ ባወጣነው ጨረታ ሀያት ኮንስትራክሽን የሚባለው ጨረታውን አሸንፎ
በ4.8 ሚሊዮን ብር ከሁለተኛ ደረጃ መንገድ ከፈታ እድሳት ተደርጓል። ከዚህ አንጻር ወደ 3 ቦታዎች ላይ የቱቦ ቀበራ አለ፣ ካልቨርት አለ፣ ሪቴኒንግ ወል አለ። እነዚህን ሁሉ ስራዎች ይሰራል። ከዛ ባለፈም በማህበረሰብ ተሳትፎ ደግሞ አሁንም ዛሬ እያሰራናቸው ያለው መንገዶች አሉና በሌላ ሳይት ማለት ነው ከዛኛው ከውሉ ውጪ እያሰራናቸው ያለ ነገር አለ። ከዛ ባሻገር እንደ ሀገር ከፌደራል የተነሳው የኮሪደር ልማትን በተመለከተ እቅዳችን በዚህ አመት እናሰራለን ብለን ያቀርነው 2.5 ኪሎ ሜትር ነው። ከዚህ ውስጥ ወደ 0.5 ኪሎ ሜትሩ ሊጠናቀቅ ወደ 90% አካባቢ የደረሰ ነው። ቀሪዎቹ ደግሞ የዶክመንት ስራ ዝግጅት ላይ ነው ያሉት። እነዚህ ሲዘጋጅ የተሰሩት ወይንም ዶክመንቱ ከዚህ ወደ ስራ የገቡ ሲያልቁ እነዛ ዶክመንት ወደ ስራ የሚገቡበት ሁኔታ ይኖራል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የከተማ ልማትና ኮንስትራክሽን ቢሮ በከተሞች የመልካም አስተዳደርና የልማት ተግባራት ላይ የተዘጋጀ ምክክር መድረክ በቦንጋ ከተማ አካሄደ። ከክልሉ የመንግስት ኮሚኒኬሽን የተገኘውን ዘገባ እንደሚከተለው እናቀርባለን። በምክክር መድረኩ የተገኙት የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ ኢንጂነር የማታለም ቸኮል የመድረኩ ዓላማ ሀገራችን ለከተማ ልማት ከሰጠችው ትኩረት ከከተሞች ተለዋዋጭ ባህሪና የህዝብ ቁጥር በየጊዜው ከመጨመር አንጻር ስራው ጊዜ የማይሰጥ በመሆኑ እስካሁን የመጡ ለውጦችን በመገምገም ያጋጠሙ ማነቆችን በመለየት ነው በቀጣይ የትኩረት አቅጣጫዎች ላይ መግባባት ለመፍጠር ያለመ እንደሆነም ገልጸዋል። ኢንጂነር የማታለም አክለውም በከተሞች ከጊዜ ወደ ጊዜ ለውጥ የተመዘገበ መሆኑን በማንሳት ያልተከናወኑ ብዙ የቤት ስራዎችና ያልተፈቱ የመልካም አስተዳደር ችግሮች መኖራቸውን ጠቅመው በትኩረት መፍታት እንደሚገባም አሳስበዋል። በከተሞች የመሰረተ ልማት አቅርቦት የተሻሻለ መምጣቱን የገለጹት ኢንጂነር የማታለም የህዝብ ውይይት መድረክ በማጠናከር መተማመን በመፍጠር ልማትን ማፋጠንና የመልካም አስተዳደር ችግሮችን በትኩረት መፍታት ለከተሞች እድገት ወሳኝ መሆኑን አንስተዋል። በከተሞች ሀብትን መፍጠር፣ የተጀመሩ ኮሪደር ልማት ስራዎች ማጠናከር፣ የመሬት አቅርቦትና ምዝገባ ስርዓት ማሻሻል፣ የከተማ ውበትና ጽዳትን ባህል ማድረግ እንዲሁም ኢንቨስትመንትን ከመሳብ የገቢ አቅሞችን በመለየት አሟጦ ማሰባሰብና መሬት የተረከቡ ባለሀብቶች እንዲያለሙ ከማድረግ እንዲሁም ለስራ ምቹ አካባቢዎች ከመፍጠር አንጻር ተሳታፊዎች በጥልቀት በመወያየት በቀጣይ በትኩረት መስራት እንደሚገባም በአጽንኦት ተናግረዋል። የስድስቱ ዞኖች ዋና ከተማዎች የ6 ወራት የስራ አፈጻጸም በማዘጋጃ ቤታዊ ስራ አስኪያጆች ለተሳታፊዎች የቀርቦ ውይይት ተደርጎበታል። በምክክር መድረኩ ላይ የከተማ ልማትና ኮንስትራክሽን ቢሮ ኃላፊዎች፣ ባለሙያዎች እንዲሁም የየዞኑ የመምሪያ ኃላፊዎች፣ የከተማ ከንቲባዎች፣ የማዘጋጃ ቤት ስራ አስኪያጆችና ሌሎች ባለሙያዎችም ተካፍለዋል ሲል ዘገባውን ያደረሰን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንግስት ኮሚኒኬሽን ቢሮ ነው። ናቡ ኢትዮጵያ የደቡብ ምዕራብ ኢትዮጵያ ማስተባበሪያ ቢሮ የአፈር ለምነትን ለማሻሻል በሚያግዘው የቨርሚ ኮምፖስት ዝግጅት ላይ ሲሰጥ የቆየውን ስልጠና አጠናቀቀም። የፕሮጀክቱ ጽህፈት ቤት ባዘጋጀው በዚሁ ስልጠና ላይ ባለሙያዎችን ጨምሮ ከተለያዩ የማህበረሰብ ክፍሎች 40 ያክል ተሳታፊዎች ተገኝተው ተካፍለዋል። መረጃው ከናቡ ድረገጽ የተገኘ ነው። ክፍሌ ዓለሙ እንደሚከተሉ ያቀርበዋል። ናቡ ኢትዮጵያ በከፋ ዞን ተግባራዊ እያደረገ ካላቸው ፕሮጀክቶች መካከል በ4 ወረዳዎች ቻሌንጅ ፈንድ ፎር ዩዝ ኢምፕሎይመንት ከተባለ አጋር ድርጅት ጋር በመሆን እድሜያቸው ከ35 ዓመት በታች የሆናቸውን ወጣቶች በማሰልጠን ኢኮኖሚያዊ አቅማቸው እንዲዳብር እየሰራ ሲሆን በቦንጋ ከተማም ህብረተሰብን መሰረት ያደረገ የደረቅ ቆሻሻ አስተዳደር በከፋ ባዮስፌር ሪዘርቭ በሚሉ ፕሮጀክቶች የከተማና የገጠሩን ማህበረሰብ ተጠቃሚ የሚያደርጉ ተግባራትን እያከናወነ ነው። ከነዚህ መካከል ጉልበትን፣ ጊዜንና ገንዘብን በመቆጠብ ጥራትንና ምርታማነትን የሚጨምሩ አዳዲስ ቴክኖሎጂዎች ላልደረሳቸው በማድረስ ለደረሳቸው ደግሞ ክትትልና ድጋፍ የማድረግ ስራዎች ይገኙበታል። በቨርሚ ኮምፖስት ዝግጅት ስልጠና ላይ ከጊምቦ፣ ዴቻ፣ ጠሎና ሺሾንዴ ወረዳዎች በቅመማ ቅመምና ጥምር ደን እርሻ ላይ ከተሰማሩ ወጣት አርሶ አደሮች መካከል ግንባር ቀደም የሆኑት እንዲሁም በቦንጋ ከተማ በአትክልት ልማት ከተደራጀ ማህበር 10 ሴቶችና ሌሎች ባለሙያዎች ተሳታፊ ሆነዋል። ስልጠናው በናቡ ኢትዮጵያ የደቡብ ምዕራብ ኢትዮጵያ ማስተባበሪያ የተዘጋጀ ሲሆን የቦንጋ ግብርና ምርምር ማዕከል የተፈጥሮ ሀብት ምርምር ዘርፍ ከፍተኛ ባለሙያዎች ከግብአት ዝግጅት ጀምሮ የቨርሚ ኮምፖስትን አምርቶ እስከ ማውጣት ድረስ ያለውን ሂደት በቲዮሪና በተግባር አሰልጥነዋል። ሰልጣኞች በቦንጋ ግብርና ምርምር ማዕከል በመገኘት በተቋሙ እየተሰራ ያለውን የቨርሚ ኮምፖስት ዝግጅት ጎብኝተዋል። ሰልጣኞች ወደ አካባቢያቸው ተመልሰው የአካባቢውን ቁሳቁስ በመጠቀም የማምረቻ ሳጥኑን ሲያዘጋጁ ናቡ ኢትዮጵያ በግዢ አቅርቦት ላይ እንደሚያግዝ ቃል ተገብቶላቸዋል። በስልጠናው የተሳተፉት ሰልጣኞች በቀላሉ ከአካባቢ በሚገኙ ቁሳቁሶችና ግብአቶች የአፈር ለምነትን በማሻሻል ምርታማነትን መጨመር የሚያስችል ስልጠና በመውሰዳቸው መደሰታቸውንና ወደ ተግባር ለመቀየር መዘጋጀታቸውን ተናግረዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በተለያዩ አካባቢዎች የእሳት አደጋ እየተከሰተ በመሆኑ ጥንቃቄ እንዲደረግ የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቁጥጥር ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም አሳሰቡ።
በክልሉ ከሸካ ዞን በስተቀር በ5 ዞኖች ስፋቱና የጉዳቱ መጠን የተለያየ የደን እሳት ቃጠሎ መከሰቱን አስታውቋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ቤተልሔም ምሩ እንደሚከተለው ታቀርባለች። የክልሉ ደን አካባቢ ጥበቃና የአየር ንብረት ለውጥ ቁጥጥር ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም በበኩላቸው በከፋ ዞን በጠሎና በአዲ ወረዳዎች አዋሳኝ አካባቢ ደን ላይና በዴቻ ወረዳ ዳኪቲ ቀበሌ እንዲሁም በገባታ ወረዳ የደን ቃጠሎ ተከስቶ ማህበረሰቡን በማስተባበር ለመቆጣጠር እየተሰራ ነው ብለዋል። በዳውሮ ዞን ማረቃ ዳአ ማሪ ወረዳ ታርጫ ዙሪያ ወረዳና ሎማ ወረዳ የእሳት ቃጠሎ የተከሰተ ሲሆን ማስቆም መቻሉን ዶክተር ኢንጂነር አስራት በማህበራዊ ትስስር ገጻቸው ገልጸዋል። በተመሳሳይ ሁኔታ ምዕራብ ኦሞ ዞን ሱርማ ጋቺቲና ምኤኒት ሻሻ ቃጠሎ መከሰቱን ገልጸው በቤንች ሸኮ ዞን ተጨማሪ መረጃ የማጣራት ስራ በሂደት ላይ ነው ብለዋል። በሌላ በኩል በኮንታ ዞን ጨበራ ጩርጩራ ፓርክ አካባቢ ተከስቶ የነበረውን የእሳት አደጋ መቆጣጠር መቻሉንና በዚህ አካባቢ ጎራ በተሰኘ ቀበሌ በሰብል ላይ ውድመት መከሰቱን አመላክተዋል። የቃጠሎ መነሻ ምክንያት ህገወጥ የከሰል ምርትና ጥንቃቄ የጎደለው ቆሻሻ ማቃጠል መሆኑ መረጋገጡን ጠቁመዋል። በመሆኑም ማህበረሰቡ በተፈጥሮ ሀብት በሰው ህይወትና በንብረት ላይ የከፋ አደጋ እንዳይከሰት ጥንቃቄ እንዲደረግ መልእክት አስተላልፈዋል። የአደጋ ምልክት ስታይ በአስቸኳይ ጥቆማ እንዲሰጥ ጠይቀዋል። ለአደጋው ምክንያት የሆኑ አካላትን በተገቢው በማጣራት ለህግ የማቅረብ ስራ የተሰራ መሆኑን ዶክተር ኢንጂነር አስራት አስታውቀዋል። የአድዋ ድል የኢትዮጵያን ጀግንነት ድል አድራጊነትና በዓለም አደባባይ ከፍ ብሎ የታየበት የጥቁር ህዝቦች ገድል መሆኑ የታሪክ ምሁራን ገለጹ። አድዋ ላይ ጀግንነትን፣ ህብረ ብሔራዊ አንድነትና ያልገዛም ባይነት ወኔን ከጦር ጎራዴ ጋር የታጠቁ ኢትዮጵያውያን በዘመናዊ የጦር መሳሪያ ታገዘውን የጣሊያን ወራሪ ጦር ድል በማድረግ የሀገራቸውን ክብርና ሉዓላዊነትን አጽንተዋል። ክፍሌ ዓለሙ የኢዜአን ዘገባ በተከታዩ መንገድ አጠናቆታል። ተከታትለን እንመለስ። የካቲት 23 ቀን 1888 ዓ.ም ኢትዮጵያውያን የመላው ዓለም ጥቁር ህዝቦችን የባርነት ቀንበር አሽቀንጥረው በመጣል እኩልነታቸውንና ነጻነታቸውን የተጎናጸፉበት የታሪክ አምድ ነው። የሀገር ፍቅር፣ የጋራ ዓላማ፣ የመንፈስ ጥንካሬ፣ ጽናት፣ ያልሸነፍ ባይነት ወኔ፣ ትብብርና የድል አድራጊነት ጀብዱ የአድዋ ድል ትሩፋቶች ናቸው። የታሪክ ተመራማሪው ፕሮፌሰር አህመድ ዘካሪያ ለኢትዮጵያ ዜና አገልግሎት እንዳሉት አድዋ የኢትዮጵያ፣ የአፍሪካ ብሎም የዓለም ጥቁር ህዝቦች ኩራት ነው። ጥቁር ህዝቦች ከጭቆና ቀንበር የወጡበት፣ ነጻነታቸውን ያወጁበት፣ ቀኝ ገዢዎች ደግሞ ከፍተኛ ድንጋጤ ላይ ወደቁበትና አንገት የደፉበት ድል መሆኑንም ገልጸዋል። አድዋ የኢትዮጵያ ጀግኖች አርበኞች ሀገራቸውን አንድነት በጽናትና በመስዋዕትነት ከነክብሯ ያቆዩበት ዘመን አይሽሬ ገድል መሆኑንም ተናግረዋል። የአድዋ ድል ኢትዮጵያ በዓለም መድረክ ከፍ ያለ ቦታ እንዲኖራት ያስቻለ መሆኑን የገለጹት ፕሮፌሰር አህመድ የዚህ ዘመን ትውልድ የአንድነት ምልክትነቱን ገዢ ትርክት ለማስረጽ ሊጠቀምበት ይገባል ብለዋል። የዓለም ጥቁር ህዝቦች ማዕከል ዋና ጸሐፊ ተስፋዬ ጨማ አድዋ የዓለም ጥቁር ህዝቦች ድል ብቻ ሳይሆን የመጻኢ ጊዜም ተስፋ መሆኑን ገልጸዋል። የዓለም ጥቁር ህዝቦች ቅኝ ገዢዎችን ድል ያደረጉበት፣ አንገታቸውን ቀና ማድረግ የቻሉበትን ድል ያጎናጸፈ መሆኑንም ተናግረዋል። አድዋ በሰው ልጆች ታሪክ የጥቁር ህዝቦች ያደርጉታል ተብሎ የማይታመን ተጋድሎ የተፈጸመበትና የመላው ጥቁር ህዝቦች የነጻነት አየር መንፈስ የጀመረበት አኩሪ ድል ነው ብለዋል። የአድዋ ድል መታሰቢያ ዋና ዳይሬክተር ግሩም ግርማ በበኩላቸው አድዋ የኢትዮጵያውያንን ጀግንነት በዓለም አደባባይ የገለጸ መሆኑን ገልጸዋል። አድዋ ከኢትዮጵያም አልፎ የአፍሪካውያን የነጻነት ቀንዲል በመሆኑ ገዢና አሰባሳቢ ትርክት በመገንባት ሌላኛውን አድዋ መድገም ይገባል ብለዋል። 129ኛው የአድዋ ድል በዓል አድዋ የጥቁር ህዝቦች ድል በሚል መሪ ሐሳብ የካቲት 23 ቀን 2017 ዓ.ም ይከበራል። በተመሳሳይ የአድዋ ድል ዜና የዘንድሮ አድዋ ድል ለ129ኛ ጊዜ የአድዋ ጥቁር ህዝቦች ድል በሚል መሪ ቃል በተለያዩ ሁነቶች በድምቀት ይከበራል። ሀገራችን በማልማት በእድገት ጎዳና የበለጸገች ሀገር በማድረግ ማንም የማይራባት ሀገር በማድረግ ህዝቦቿ የአፍሪካ ኩራት የሚሆኑባት ሀገር መፍጠር ይኖርብናል ሲል የሰላም ሚኒስትር በትስስር ገጹ አስነብቧል። ምህረት አብርሃኑ የካቲት 23 1888 ዓ.ም በሁሉም ኢትዮጵያውያን ልብ ዘንድ የጀግንነት ታሪክ የተጻፈበት ዕለት ነው። ኢትዮጵያውያን በተባበረ ክንድ ጠላትን ድል የነሱበት እንዲሁም ከራሳቸው አልፎ ለአፍሪካ የአሸናፊነት ቀንዲል የጻፉበት ጭምር። የአፍሪካ ድል በመላው ዓለም የሚገኙ ጥቁር ህዝቦች ከቅኝ አገዛዝ ነፃ ለመውጣት ተስፋን የሰነቁበትና መነቃቃትን የፈጠሩበት ታሪካዊ ድል ነው። ይህንን ድል ተከትሎ በቅኝ ግዛት ስር የነበሩ በርካታ የዓለማችን ሀገራት ከገዢዎቻቸው ነፃ የወጡበትን ቀን የነፃነት ቀን ብለው ሲያከብሩ፣ እኛ ኢትዮጵያውያን ግን የአድዋ ጀግኖች በከፈሉልን ክቡር መስዋዕትነት ከአፍሪካ በብቸኝነት የድል በዓል የምናከብር ሀገር እንድንሆን አድርገውናል።
እኛም ከአባቶቻችን የአብሮነት ታሪካችን በመማር በሀገራችን ኢትዮጵያ ዘላቂ ሰላም እንዲሰፍን ጠንክረን መስራት ይኖርብናል። የሀገራችንን ሰላም ለማረጋገጥ ችግሮቻችንን በመደማመጥና ስልጡን በሆነ መንገድ በመነጋገርና በመፍታት አንድነታችንን ማረጋገጥ ከቻለን ዳግም ድል በአደባባይ ማስመስከር እንችላለን። እንዲሁም የአሁኑ ትውልድ በጀግኖች ደም ረስረሳ እኛ እንዳበቀለች ተረድተን አባቶቻችን የከፈሉልንን መስዋዕትነት በማሰብ ሀገራችንን በማልማት በእድገት ጎዳና የበለጸገች ሀገር በማድረግ ማንም የማይራብባት ሀገር በማድረግ ህዝቦቿ የአፍሪካ ኩራት የሚሆኑባት ሀገር መፍጠር ይኖርብናል። ይህንን ዘመን ተሻጋሪ የአድዋ ድል በዓል ዘንድሮ 129ኛ ዓመቱን ምክንያት በማድረግ አድዋ የጥቁር ህዝቦች ድል በሚል መሪ ቃል በተለያዩ ሁነቶች በድምቀት ይከበራል። ክቡራትና ክቡራን ተመልካቾች ለዛሬው ከከፋ ቴሌቪዥን ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስላሉ። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ከቀሪ የከፋ ቴሌቪዥን ዝግጅቶች ጋር ቆይታ እንድታደርጉ እየጋበዝኩ እኔ ከወዲሁ ሰናበታለሁ። ሰላም።